ናችሁ? ዛሬ ጉሰራችኝ። ኧረ እኔ በቃ እንዳንተ ድንግል ነኝ። አምሮብኛል። አምሮብሻል። አምሮብሻል። ጽግ ገለጥ እሺ ምን ወዴትም አልሄድም። ኧረ ያም ያቢ ሰላም እንዴት ናችሁ? የዩቲዩብ ቤተሰቦቻችን ደህና ናችሁ አላችሁ? ሁሉ መልካም፣ ሁሉ ተማም ነው ወይ? ናፍቃችሁን ነበር፣ በእውነት በጣም ናፍቃችሁን ነበረ፣ ግን ጠፍተናል። ጠፍተናል በጣም። በዓል እንዴት ነበረ? በዓል አገር ውስጥም ያላችሁ ከሀገር ውጭም ያላችሁ ፋሲካ ትንሳኤ እንዴት ነበረ? ተበላለት ተፈታለት ወይ ጾሙ ቀጠለ? አንተ በልተሃል፣ ሲጀምር ታስታውቃለህ። በጣም በልቷል። እኔ ግን አልበላሁም። ይሄንን የፋሲካ በዓል ብዙም አልበላሁም። ሲጀመር የጠፋ ነው ቤተሰቦች፣ ሰሞኑን የጠፋ ነው። እሷ ላፊ በልታ የበግ ምንድን ነበር ይባል ይሄ እንትኑን በልታ ላቱን እሱን በልታ ሽንት ቤት በጣም ሆዷን አሟት ነበረ። ለዛ ነው የጠፋ ነው። እና ታዲያ ግን ምን አሰበን መሰላችሁ? እንደዚህ ጠፍተንማ ስንመለስ ቤተሰቦቻችን በሚወዱት ቪዲዮ የሚወዱትን ካራክተር ይዘን ለምን አንመጣም ብለን አሰብን ማለት ነው። ቤተሰብ አሁን ምንድነው የምንወደው? ምን አይነት ካራክተር ነው ምናምን እያላችሁና ምን አይነት ምንድነው እኛ ያሰብነው የትኛውን ቪዲዮ ነው? የባለፈው ቪዲዮ በጣም እንደተመቻችሁ አይተናልና እስቲ ይዘሻውሪ የባለፈው ቪዲዮ ይሄ የቺኮ ቪዲዮ እሱ እንደ ሴት ሆኖ የሰራው ቪዲዮ በጣም ተመችቷልና ዛሬ በድጋሚ መጥቷል። ቀሚሱን ይዞ ሹሩባውን ይዞ ተመልሶ በድጋሚ መጥቷል። እሱ ሹሩባህን አሳየን። ሹሩባይ መጣለች። ይሄው ቤተሰቦች እንግዲህ ቸከስ ለመሆን ደቂቃ ነው የፈጀብን። እቺ ሹሩባ ሲጀመር ከሱ ጋር ነው የምትሄደው። እኔ ባረጋት ሙሉ በሙሉ ነው የምትሸፍነኝ። እቺን ሹሩባችን እናረጋለን። ቀሚሱ አለ ያምርበታል። ስላይዲዮ ንገራቸው። ምንድነው ስላይዲዮ ንገራቸው? እና ዛሬ ያሰብነው ምንድነው እንግዲህ እሱ ይሄንን ሁሉ ለብሶ ፀጉሩንም ቀሚሱንም ሁሉንም ለብሶ ጓደኛችንን ጠርተናል። የሆነች ዝም ብለን እንገናኝ፣ ያው ለበዓል ስላልተገናኘን ተጠፋፍተን ስለነበረ እንገናኝና ዝም ብለን ቺል እናርግ ተባብለናልና በዛውም አይዲያ አሰብንና ጓደኛችንን ፕራንክ ለማድረግ ማለት ነው። ግን ፕራንኩ እንዴት ነው? ፕራንኩ ምን አሰብን መሰራችሁ ፋሚሊዎቼ? አሁን የምታዩት ድምጽ ይጠፋል፣ ይቀጥንላችኋል። የምታዩት ካራክተር እንዳለ ወደ ሴት ይቀየርና ልክ ሴት ነሽ ብሎ ሲያስብ አንቺ ምን ታደርጊያለሽ? ከአማኑኤል ነው እንትን ያለችው። አማኑኤል ነበረች፣ በቃ እብድ ነበረች፣ ያማት ነበር። አሁን ግን እግዚአብሔር ይመስገን ደህናች፣ የተሻላት ነው ምናምን ትይዋለሽ። ኦብቪስሊ ሴት ስለምመስለው እንደዛ ነው የሚያደርገው። እኔ ደግሞ ያሰብኩት እሱ አሟታል ስለሚባል ያው እሱ ኤክስፔክት የሚያደርገው ሌላ ነው። እኔ ደግሞ በቀሚስ በቃ የማይሆን እናንተን ያዝናናል ብዬ ያረኩትን አደርግና ልጁን በደንብ ሰርፕራይዝ ለማድረግ ምንድነው ፕራንክ ለማድረግ እሞክራለሁ ማለት ነው። አይ ሲጀመር ልጁን የኔ ጓደኛ ናት ኦሬዲ ነው የምለውና ላስተዋውቃቸው ነው እንደ ኖርማልና እሱ እንግዲህ እዛ ጋር የእብድ ሪአክሽን ነው የሚያደርገው። ያ በሽተኛ ነች ማለት አለ እኮ ያ አንተ የእብድ ሪአክሽን ነው እኮ። ግን እንዴት ነች ስትባይ ደግሞ ደህና ነች መለስ ብሎላታል። አሁን ደህና ነች። ትንሽ ሰሞን ሆስፒታል ገብታ ነበረ። መንገድ ላይ ራቁቷን እየሄደች ሰውን እየደበደበች ምናምን ብዬ እኔ እሱ ላይ ቴረር አሁን ግን ተሽሎታል። አሁን ግን እኮ እሱ ላይ ግን ቴረር ለመልቀቅ ያህል ነው። አሁን ነው የመጣው። ይቆያል፣ ተሽሎታል። ቆይ እደውልለታለሁ። እስቲ ደውዬ ቼክ አደርጋለሁ። እየመጣው ነው ብሎኛል በእርግጥ እና የት እንደደረሰ ደውዬ ቼክ አደርጋለሁ። እና ፋሚሊዎቼ በጣም ናፍቃችሁን ነበር በእውነት። ለእናንተ ምን እንደምንሰራ ራሱ ሀሳብ ምሮ በቀባጠር እኔ ግን አሪፍ እኔ ታጋለሽ አንቺ እነሱን እያወራሽ እኔ ቪዲዮ ላይ ነው እያሰብኩ ያለሁት እንዴት ይሆናል ምናምን ብዬ እኔ ደግሞ እነሱ ላይ በጣም ጠፍተናልና አዎ ቤተሰቦች በጣም ጠፍተናል። አሁን በቅርቡ እንክሳለን። እናንተን ለመካስም በዚህ ዘና በሚያደርግ ቪዲዮ ነው ለመምጣት ያሰብነው። ይሄንን ቪዲዮ እንግዲህ ያው መጀመሪያ እናንተ እንዴት ሴት እንደመሰልኩኝ ለውጡን እናንተ አይታችሁ ነው እሱን የምንጠብቀው። ስለዚህ ለባብሽ ምናምን እንትንምበት ለባብሰለ ወይስ ቤተሰቦች ቪዲዮውን ላይክ አድርጋችሁ ጀምሩት። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮውን ላይክ አድርጋችሁ ጀምሩ። ቪዲዮአችን ደግሞ እየታየልን አይደለም። ለምን እንደሆነ አናውቅም። ይታይ በደንብ ሼር ይደረግ። እናንተን ለማዝናናት እየሰራን ቪዲዮአችን ግን እየታየልን አይደለም። በዚህ ቪዲዮ ግን ይታያል እርግጠኛ። አዎ ቤተሰቦቻችን
ላይክ አድርጋችሁ ጀምሩት። እንወዳችኋለን። ዋላቭ ኢትዮጵያ። ሴት መስዬ እንገናኛለን። ተመልሰን ቤተሰቦች ለብሼ ነበር ማሳየት የፈለኩት ግን ምን ተባለ? አይ ለብሰህ ከምታሳይ እዚሁ ለተመልካቾቻችን እያዩት ለምን አለብሰውም በሚለው ተስማምተን ነው በሱ ሀሳብ። እሱም አሁን እዚህ ጋር ቁጭ ብሎ ፀጉሩንም ቀሚሱንም ሻርፑንም ጣል ጣል ያደርጋል እና ሲጀምር ያምርብሃል እኮ አንተ ታውቃለህ። አውራቸው በቃ እኔ በጣም ነው የሚያምርበት እሱ እንደዚህ አይነት ልብስ ሲለብስ በጣም ነው በቃ ፍቅር የሚጨምረው እንደዚህ ሆኖ ሳየው። የምን አባሽ ፍቅር ነው የሚጨምረው? እና ፋሚሊዎቼ በጣም ናፍቃችሁኝ ነበር። ቁመና ይማልልላታል ያላያት በዝና ፋሚሊዎች እዩት። እንዲህ ራሱ በሻሽ ራሱ ሴት አይነት ቸከስ መስላለሁ። ማርያምን ሴት ይመስላል እንደዚህ። ለነገሩ ባለፈውም እኮ ብለውሃል ቸከስ የምትመስለው ብለውሃል። ዛሬ ማለት ነው ታቱ እንዳይታይ እጅጌ ጉርድ ነውና የያዝኩት ታቱ እንዳይታይ ሻርፕ ይዣል። ጣል ታረጋ አንተ እንዴት አሰብከው? እኔ ጭራሽ አላሰብኩትም ነበር። ሲጀመር አይነገረው አውትፊት እኮ በቃ አንደኛ ነው። አላቱ በት ሚያርበተብት ሚስጥር ነገር ገባ ናዛላ አብር ሰጣት አላርፍም እኔ ሳትሆን የኔ ልቤ ተስፋለው የሌለ ነው ያማረብህ። ማርያምን ቀሚሱ ግን ሰፍቶሃል። የባለፈው ጡት ማስያዣ የለ የደብቱት ማስያዣ ያስኩን ቤተሰቦች ይከታተሉ። የባለፈው ጡት ማስያዣ ነው አሪፍ ነበረ። ወይኔ መድኃኒዓለም እንዴት ነው ፋፍሽ? ሲጀመር ሴት ነው ማንም ሰው አትኩሮት አይሰጥም ታውቃለህ። ቸከስ ነው የምትመስለው እውነት ቸከስ ነው የሚመስለው። እና እኛ እንደውም እየፈራን የነበረው የሰውን እንትን ነበረ ትንሽ ሰው ስላለ አካባቢ ቦታ ላይ ሰው እንትን ይላል ብለን ነበር ግን አይመስልም። እውነት እኔ ራሱ አሁን ያጠራጥረኛል። እኔ መድኃኒዓለም ቸከስ ነው ማለት ዛሬ ሜካፕም የለም ሲጀመር። አሁን ምንድነው የምናደርገው? ስለዚህ አሁን ኦልሬዲ በቃ እሱ እንደዚህ ለብሶ ጨርሷል። ስለዚህ እኔ መሄድ አለብኝ። እኔ መሄድ ስላለብኝ ነው እደዋለሁ። እና አሁን እሱን እንሸኘዋለን። ሴት በወንድ አይደለም አሪፍ አድርጌ ለመስራት የሴት እብድ ለእናንተ ለማሳየት ቆንጆ አድርጌ ለማሳየት ዝግጅቴን ጨርሻለሁ። ተውት በቃ ቆይ በኋላውን ተረጋጋ። እና በቃ አሁን እሱን እንሸኘውና ጀለስ እመጣለሁ ብሎናል። እና እስቲ እሱንም የት እንደደረሰ ቼክ አደርገዋለሁ ደውዬ። በቃ እንግዲህ ተከታተሉ ቤተሰቦች። እንግዲህ ከዚህ በኋላ የወንድ ድምፅ አትየውም። እኔ ልነሳ እሱ ይምጣ። እኔ እብድ ነኝ። ገና ስመጣ ሞቅ ሸብረቅረቅ አደርገዋለሁ። ቤተሰቦቼ እንደምትዝናኑበት አልጠራጠርም። ይሄንን ቪዲዮ ላይክ አድርጋችሁ ጀምሩት። ጓደኛችንም ይምጣ እኔ ልነሳ። እሱንም ቼክ ላድርገው። ስለዚህ እኮ አንቺ እነሱ ጋር እንትን በይ፣ እኔ እዛ ጋር ከጀርባ ልግባ። በቃ ሂድሽ። ሴት ነው መስለው ግን የሆነ ምልክት ሳሳይክ ትመጣለህ። ችግር የለም በቃ። እና የኔ ውድ ፋሚሊዎች ጓደኛችንን ለነገሩ ይደርሳል። ቅድም ነው ገና እየመጣው ነው ያለኝ። ስለዚህ አሁን ይሄኔ ይደርሳልና እችን የመሰለች እንቡጥ ጽጌረዳ እንዴት ፕራንክ እንደምታደርገው ማሰብ ነው እንግዲህ ይታያችሁ። አሁን እሷ እንደዚህ ለብሳ ምናምን ነገር የእብድ ሪያክሽን ስታሳይ ጓደኛችን ምን እንደሚል አላውቅም። ግን አሁን ደግሞ የካሜራችንን ሴታፕ ማስተካከል አለብን። እሱን አስተካክለን ምናምን ነገር እንመለሳለን። ይመቻችሁ ፋሚሊዎቼ። ተመልሼ መጥቻለሁ የኔ ውድ ፋሚሊዎች። ካሜራዬን አስተካክዬ ሴታፑን ምናምን በደንብ አስተካክዬ ካሜራውን አርቀዋለሁና አይታይም፣ ብዙም ፎከስ የሚያደርግ አይመስለኝም። እና እሱም ደውሎልኝ ነበርና ደርሻለሁ እየገባው ነው ብሎኛል። የቱ ጋር እንዳለው አያውቅም። ግን እስቲ ቆይ የቱ ጋር እንዳለ ራሱ እኔ ራሱ አላውቅም። አየሁት ና አየሁት እየመጣ ነው። እና ፋሚሊዎቼ እኔ ምን እንደሚሆን አላውቅም። በጣም የቸኮልኩት እኔ ራሱ እንዴት አድርጎ እንደሚሰራው ሳስብ ቸኩያለሁ። ቺኳንም ወደዛ ሸኝተናታል። ትንሽ ቆይታ ትመጣለች። እሱም ና አንተ እንዴት ነህ? አለሁልህ። እንኳን አብራ ደረሰን። ደህና ነህ? አለሁልህ። እንዴት ነህ? ጠፋክ? ኧረ አለሁ። በዓል እንዴት ነበር? ኧረ ተገናኝተን አይደል? ከበዓል በፊት ከበዓል በኋላ መች ተገናኘን? ከበዓል በኋላ ከበዓል በፊት አንድ 2 ሳምንት እኮ
ከበዓል በኋላ አልተገናኘን። በዓል እንዴት ነበር? አሪፍ ነው። አንተ በደንብ ነው የበላኸው ይሄን በዓል። ምን ኧረ አቀልጭ ወዞ ለመጣ ኧረ ተይ ደህና ነህ? አንቺ ነሽ የተመቸሽ እንደው? ኧረ ምን ይመቸኝ እኔ አልበላሁም። ይሄን በዓል አሪፍ ነበር። ምንም አይልም። እንዴት ነህ? አዶች እኔማ እኮ ስለተጠፋፋን እንገናኝ ምናምን ነገር ብዬ ነው። ስለተጠፋፋን እንገናኝ ምናምን ነገር ብዬ ነው። አዎ እኔማ የሆነ ቦታ እንሄዳለን ስላልሽኝ አይ እንጂ አልተመቸኝም። ተመችቶኝ አይደለም የመጣሁት ቢዚ ነው። ነው እንዴ? ጓደኛዬም እየመጣች ነውና አንድ ላይ እንትን እንበል ብለን እንገናኝ። ኦኬ ጓደኛሽን ጠርተሻታል? አዎ ጠርቻታለሁ። እየመጣሁ ነው ብላኛለች። ኦኬ ልጅ በጣም መወዳት ጓደኛ አለችኝና በጣም ነው መወዳት ብታይ አስተዋውቃለሁ። ኦኬ ደስ የምትል ጓደኛ አለችኝ። ማን ነው ስሟ? ሜሮን ትባላለች። ሜሮን ነው ስሟ? አዎ እና እሷን እንትን እያልኩ ነው እየጠበቅናት ነው። ትመጣለች። አስተዋውቃለሁ። ማለት በጣም ትወዳታለህ። እኔ አብራደገኝ ናት። በጣም ብዙ ነገር አብረን ያሳለፍነው እና በጣም መወዳት ስንት ነገር አለብን በእናት እኔ ሲጀመር እሷ ሲጀመር ከሌለሽ የትም ቦታ መሄድ ያስጠላኛል። ብታይ አሁንማ ለምን እንደሆነ አላውቅም በእውነት ቆይታ ያዛለሁ። አሁን ትመጣች። በጣም ደስ የምትል ጓደኛችን። ማን ነበር ስሟ? ነው ያልሽው? ሜሪ። ኦኬ አለ ቸኮልክ ደግሞ ስሟን ለማወቅ። ምን እና ታዲያ አልነገርሽኝም ብዬ ነው። ትንሽ እባክህ ግን ያዝጋታል ማለት ያዝጋታል። አሁን ቅርብ ጊዜ ነው ከአይምሮ ህሙማን የወጣችው። እንዳታስቀኝ በእናትህ ከአይምሮ ህሙማን ቅርብ ጊዜ ነው የወጣችው። ኧረ እባክሽ። ኦኬ ቆይታለች እዛ? በፊት ነው የሆነ ደህና ነበረች እኮ በእናትህ የሆነ ጊዜ ላይ ምን እንዳስነኳት አላውቅም እና የሆነ እየሳተች መጣች። ኧረ እባክሽ የሌለ እየሳተች መጣች እና ምን እንደሆነች ምን እንደሆነች ራሱ ማንም አያውቅም እና አሁን እንደውም ትንሽ መለስ ብሎላታል። አሁን ላይ ደህና ናት። እዛ ገብታ ከወጣች በኋላ አዎ ረጅም ጊዜ ቆየች። ኧረ እዛ ወራቶች ምናምን ቆይታለች። አሁን ግን ደህና ናት በእውነት። ደግሞ ሰው ራሱ አይቀርባትም። ለምን እንደሆነ አላውቅም። አሁን ይፈሯታል ታውቃለህ። እኔ ደግሞ በጣም በቃ ከልጅነት ጀምሮ አብራኝ ያደገች ጓደኛዬ ስለሆነች በቃ በጣም ነው ከኔ በጣም ነው የማቀርባት። ፋሚሊ ራሱ አሁን ላይ እሷ ስትመጣ ምናምን ኧረ ተጠንቀቂ ምናምን ይለኛል። ኧረ እኔ ደግሞ በቃ የትም ስሄድ በቃ እሷ ከሌለች ይደብረኛል። በጣም ታዝናናኝ እና በቃ አሁን እየመጣሁ ነው ብላኛለች። አስተዋውቃለሁ። የምር ይዘሻት ልትመጣ ነው? አሁን ትመጣለች። ደርሻለሁ ምናምን ብላኛለች። ኧረ እባክሽ ይዣት ልመጣ ነበር። በአጋጣሚ የሆነ እቃ ማምጣት ስላለብኝ ቀድሜ ወደዚህ መጣሁ እና እሷን ምናምን ነገር አልኳት። አሁን እየመጣሁ ነው ብላኛለች። የምር እየጠርተሻታል? አዎ በእውነት። አሁን ግን ልክ ነች ማለት ሰላም ላይ ነች ወይስ እንደ ድሮ ነች? ተሽሏታል ስትይ ምን ማለት ነው? አይደለም አሁን መለስ ብሎላታል ማለት ከድሮ ኧረ በጣም ትሻላለች። አንተ ድሮ አልገባህም። ራቁቷን ምናምን መንገድ ላይ የምትሄደው ሰው ምናምን ድንጋይ እየያዘች ምናምን ታስፈራራ ነበር። የሰፈር ሰው ሁሉ በቃ ጭንቅ ብሎት ማለት ነው። እንዴት ነው እዚህ ሰፈር የምንኖረው ምናምን ነገር ይላሉ። እኔ ደግሞ በጣም ስለምወደድ በቃ በጣም ምን እንጃ አላውቅም። ቆይ ስትመጣ አንተ ራሱ በጣም ደስ ትልሃለች። በቃ ፈታ ነው የምታረግህ የምር። እና ድሮ ራቁቷን ትሄድ ነበር፣ አሁን አትሄድም ነው የተቀየረው ነገር አይደለም። ድሮማ ያማስ ነበር በጣም ነው ለማለት የፈለኩት። በጣም ያማት ስለነበረ የዛኔ በጣም ስታ ነበርና ራቁቷን ምናምን ነገር ነው የምትሄደው። መንገድ ላይ ሰው ትማታ ነበር ነው። አሁን ግን እሱ የሆነ የለም ልጅቷ በቃ ቀነስ ብሎላታል። ገባህ? ቀነስ ብሎላታል ስትይ ማለት እኔ አልገባኝም እኮ። ድሮ ራቁቷን ነው እንዴ? ለምን አልፈራም እንዴ? ታታለቀ ስትመጣ በቃ እንዴ የምታታል ፍቅር የሆነች ልጅ ናት በእውነት። አስተዋውቃለሁ። አንተ እኛ ከተግባባውማ ተግባባው ነው። ከኛ ሙድ ጋር በደንብ ትሄዳለች። በቃ አልገባህም? እኔ ቃል ምርጥ ጅላስ እኔ እብድ ሙድ ነው እንዴ አዴ እንዴ? ኧረ ተይ አይደለም። ጤነኛ ነኝ አንቺ ከሆነሽ አለብድ እንደሆነች። ኧረ ዝም በል በእናትህ። ጤነኛ ነኝ ማለት አይደለም እብድ። ቆይ ብቻ ታይታለህ አሁን ስትመጣ። ኧረ በእናትህ ፍቅር የሆነች አብሮ አደግሽ ነሽ ግን። ኦኬ እስቲ አሁን ለማንኛውም ግን በቃ እየደረስኩ ግን እንሄዳለን ነው አይደል? አሁን እንሄዳለን። ቆይ እኮ እዚህ እንገናኝ ብያት እኮ ነው። ቆይ አሁን ሳትደርስም አትቀርም እባክህ። ስንት ሰዓት ሆናት እኮ መጣሁ እራሱ ካለች ታውቃለች እንደምንሄድ እሷ? አዎ ታውቃለች። ነግራታለሁ። ይሄን ቦታ ነግራታለሁ፣ ግን የት ቦታ እንዳለን አታውቅም ነው። እስቲ ቆይ እንትን እንበላትና ቼክ እናድርጋትና ስልክ አላት? አዎ ደውላታለሁ። ወይም ካልሆነ ግን ሰዓት እኮ እየሄደ ነው። ያቢ ኧረ ደርሳለች፣ በእርግጠኝነት ትደርሳለች። ኧረ እባክሽ ያቺስና ነይ የኔ ፍቅር። የትኛው? ነይ ድንጋይ ያዘችው? ድንጋይ ያዘችው? ዛሬ ደግሞ ተነስቶባታል መሰለኝ። ድንጋይ እንጨት ያዘችው ነች? ነይ የኔ ናት። እንዴት ነው ደግሞ ያማረብሽ ዛሬ። እሺ ሰላም ነው? ሰላም በይኝ እስቲ። ጓደኛሽ ነች እሷ? ያቢ ደህና ነሽ? ና ቁጭ በል እዚህ ተንበሽ ታውቂው። ይሄ ልባላለሁ።
ምንድነው? ኧረ በስመ አብ ያዝለት ዝም ብለህ ያዝለት። እሺ እሺ ኧረ አቢ ምን ውስጥ ነው እንዴ? ማን እዩ ይልባላል። እዩ ታውቃለህ። ኧረ በስመ ሜሪ ምን ሆነሽ ነው የጠፋሽው? እየጠበቅንሽ ነበርኩ። ቆየሽ። ጓደኛችን ነው እሱ፣ አዲስ ጓደኛችን ነው። እሺ ጧት እየተነሱ ይፈጫሉ። አዲስ ጓደኛችን ነው። ታዋቂው ነው ስሙ እዩ ይልባላል። ሸወድኩ ድጋሚ። አንቺ ማን ነው ስምሽ? እኔ ማን ነሽ? ሜሪ ነው ስምሽ? እሺ ይሄን እዛ ጋር ላስቀምጠው። ይሄን ላስቀምጠው። በኋላ እናነሳዋለን። ቆይ ሜሪዬ፣ ቆይ እኮ ነው ያሰደኩት። ሜሪዬ ምን ሆነሽ ነው ዛሬ? በጣም ጠዋት ተነስተው ይፈጫሉ፣ ይወቅጣሉ በሬ ላይ። ቆንጆ ሆነሻል ደግሞ ዛሬ አምሮብሻል። እንሄዳለን አላልሽኝም? ለዛ ነው እዛ ፏብዬ የሌለ ነው ያማረብሽ። ሻፎልክ እንደዚህ የማይሆን ነገር ነው ይሄ። አሁን እንደዛ እንሄድም። ቆይ እነግርሃለሁ በኋላ። አይ አይደለም እንሄዳለን። አሁን አንሄድም። ይሄን ላስቀምጠው። አታስቀምጪው። ኧረ እዛ ጋር ለምን አይቀመጥም? ላስቀምጠው። አይ ያዡ ይቀመጥ። አንቺ ጋር ያምራል። እንደዚህ ስታቅፊ ያምርብሻል። ዛሬ ደግሞ እንዴት ነው አምሮባል ደግሞ አንተ። እሺ አንቺ ማለት ክፈተው እስኪ። እሺ ከፍቷለሁ፣ ከፍትልሻለሁ። ክፈተው። እሺ ከፍትልሻለሁ። ክፈትላት። ምን ይዘን ኧረ ሜሪዬ ጓደኛችን ነው አልኩት። ተዋወቂው። ኧረ በስመ አብ ዳኒ ነው በደምብ ተግባቡ። እዩ እዚህ ጋር አስቀምጪው። ይሄን እዚህ ጋር ይወጋሻል። ብታስቀምጪ አይሻልሽም? አንቺ ካልሽሽ ይሄን እዚህ ጋር ላስቀምጥ። አይ አይደለም ነው። ተረጋጊ ሜሪ ተረጋጊ። እግርሽንም አንሹ እዛ ጋር። ቆይ እኔ እዚህ ጋር ነው። ናንዲ ዳኒ አይ እዚህ ጋር ያቢ ምን ነቆይ ነው? አይ አይደለም ሞቆህ ነው አይደል? አይ ሞቆች ነው ትንሽ እንደዚህ ተረጋጊ። ኧረ ቀሽሏት ነው ትይኛለሽ። ቆይ ተረጋጊ። አሁን ይልሽ ልንሄደው ከእሱ ጋር ነው የምንሄደው። ይሄን የሚያክል ድንጋይ ከእሱ ጋር ነው የምንሄደው። ወይኔ ድንጋጤው ነው እያየሽ ከእሱ ጋር ነው የምንሄደው። ወይኔ ይቅርታ። እና በቃ እንትን ከእሱ ጋር ነው የምንሄደው። አሁን እንሄዳለን። በቃ እኔ ትንሽ መጸዳጃ ቤት ደርሼ ልመጣ ነው። እንትና እዩ አረ ነገራት በደምብ ተግባባት። በጣም ይቅርታ። ቆይ አሁን አይደለም። ቆይ እነግርሃለሁ። እኔ አሁን በፍጹም እነግርሃለሁ። እሺ ምንድን ነው? በቃ እነግርሃለሁ። በኋላ እነግርሃለሁ። እኔ እኮ ተረጋግቼ እኮ ነው ቁጭ ያልኩት እኮ እነግርሃለሁ። ሌላ ሰው እንደዚህ አይረጋጋም አውቃለሁ፣ ግን እነግርሃለሁ። ይኸውልህ ተነስቶባታል መሰለኝ ዛሬ ግን እነግርሃለሁ። ሜሪዬ እንሄዳለን። ደስ ይለኛል እኮ እንሄዳለን። አሁን እኔ ምንድን ነበረ እኔና ምንሽ ነው ዛሬ በጣም ይቅርታ አላወቅኩ። እሺ ችግር የለም በቃ እኮ ይቅርታ አድርጎልሻል። ይቅርታ አድርጎልሻል። በደንብ አጫውቹ ንገሪው ስለአንቺ ተግባቡ ምናምን። እኔ ከዛ መጸዳጃ ቤት ደርሼ ልምጣና እንውጣለን። ራይት ጠርተንም ቢሆን እንሄዳለን። ደስ ይለኝ በጣም ደስ ይለኝ። እንሄዳለን። እንትን በሉ መጣሁ። ቦርሴ ምናምን እዚህ ይቀመጥ። ስልክሽን ሊያዘልሽ? እሺ እዩ ታጫውትኝ። እሺ ፈራን? ኧረ አልፈራሁም። እዛ ጋር ይሻልሽም ትንሽ ጠጋ በይ። አይ ለምን ንፋስ እንዳይገባ እንደዛ ይባላል ንፋስ። እሺ እኔ አይ ሙቀት ስላለ ብዬ ነው። ልግባለን እንዴ? አይ ምን አልሽ? ኧረ ምንም አልፈልግም። ተረጋግተሽ ቁጭ በይ፣ ችግር የለውም። አላማረብኝ? አምሮብሻል። በዓልን ነው የመሰልሽው። ቆንጆ ሆኛል። ይሄን እኮ ትያስካሉ አጥባው ያሰጥተን ይጂ ምጥጥ የሰው ወስደሽ ግን አምሮብኛል። አምሮብሻል። አምሮብሻል። ትንሽ ጠጋ በይና ጥግ ገለጥ። እሺ ምን ወዴትም አልሄድም። ኧረ በጣም ቆንጆ ሰው ወጣት ቆንጆ ሰው እንደዚህ አይነት ወጣት አገናኝሻለሁ እኮ አጠጋበል ወደዚህ። አይ እሷን ጠብቃት። ቶሎ እንሂድ አይሻልም? ሚስተር ልንገር እኔ እንደዚህ አይነት ቆንጆ እንዳይቻለ በጣም ቆንጆ ነህ።
እኔ አመሰግናለሁ። እሺ አስጨነቅኩ? አላስጨነቅሽኝም። ችግር የለውም። ወይ ታለንት ላሳይ? አረ ችግር የለውም። ታለንት ላሳይ? አታሳይ። አታንሽ። እሺ አሳይኝ። እሺ ጠጋ በለው ወደዚህ። እሺ እንደዚህ እንዳነካ ደግሞ። እሺ ጠጋ በለው ወደዚህ። ቁጤው ጠጋልኝ። በቃ ይሄው። እሺ ከባድ ታለንት ነው ማሳይ። እሺ ይሄ እኮ የግርማ ጫማ እኮ ግርማ ከግርማ ላይ ወሰድኩበት ከግርማ ላይ እሺ ጸስጥቶ አሁን አስማት ነው ማሳየህ። ተዘጋጅ አስማት ያ ቢዛሪ ጉድ ሰራች። አስማ አረ ዞስ ቆይ አስማት ላሳየህ። እሺ እንደዚህ ሆነ ወደዛ ጋር ወዴት ሂድ? እንደዚህ ታጋ። እሺ ተረጋጊ። እሺ ቆይ እሺ እቀመጣለሁ። እንደዚህ ተደገፍ። እሺ እደገፋለሁ። ላሳየህ እኮ ይኸው። እሺ ተረጋጊ። እንደዚህ ነው አስማት። አረ እንደዚህ ላሳየህ ነው ላሳየህ ተመችሽ ያቢ ተሰረሽ አንቺ በሰማ ያቢ እሺ ተረጋጊ። ሰው አለ። እሺ ሰው አለ። እሺ ተረጋጊ። ሰው አለ። ዛሬ ጉድ ሰራችኝ። ኧረ እኔም እኮ እንዳንተ ድንግል ነኝ። እሺ ኧረ በስመ አብ። አንቺ ምን ሆነሽ ነው ግን? አነቅሽኝ እኮ። አስማት ላሳየህ እኮ ነው። አስማት ላሳየህ ነው? አዎ አስማቱን ማነቅ ነው? ኧረ አያስፈልግም። በቃ ተረጋጊ። ልፈስፈስ። ተረጋጊ። ቁጭ በይ። እያስቸገርሽኝ ነው ግን። ገና ምን አይነት አንድ አስማት ይቀራል ግን። ኧረ በስመ አብ። ኧረ እኔ ልሄድ ነው ሲጀመር። እኔ ልሄድ ነው። አንደባደብም። እንደ ብልጭ አድርግልኝ። እረፊ። ተረጋጊ። ቁጭ በይ። ተረጋጊ። ያቢ ትመጣለች እኮ። ተረጋጊ። አርፈህ ቁጭ በላ። ኧረ ያቢ ምን ችግር ውስጥ ከተኝ እኔ ልጥኝ እኮ ነው። አንቺ ራስሽ እኮ ጠጋግ። ለምንድን ነው የማቅፍሽ? እቀፈኝ ብያለሁ። እቀፈኝ። ኧረ አላቅፍሽም። እቀፈኝ። አቅፍሻለሁ። አይንህን እንደዚህ ልፈርምልህ። እሺ እቀፈኝ። እንደውም እዚህ ፍቅረኛሞች እንድንመስል እቀፈኝ። እዚህ ምን እንደምጣው ና እንደዚህ ደገፍ በል ና። እሺ እኔ አቅፍሻለሁ። ና እቀፈኝ። እንደ አፈሰፈሳለሁ እዛ እንደዚህ። እሺ ቆይ እኔ አቅፍሻለሁ። ና ተጋበት። እሺ ታንቅኛለሽ። አንቺ እረፊ። ካላቀፍኩ ይኸው እፈተፍታለሁ። ኧረ በስመ አብ። ልቀቂኝ። ዋዛ እሺ ተረጋጊ። ኧረ በስመ አብ። ይኸውላ ሰው ባለበት ልዋረድ ነው ዛሬ። ችግር የለም። ኧረ በስመ አብ። እሺ ያው ዛሬ ወፎ ችግር እንዳይመጣ እቀፈኝ። ኧረ እሺ አቅፍሻለሁ። እሺ አንቺ እኮ ከምትጠፊኝ እኔ እባክሽ ይሻላል። ተቃቅፈን ፍቅረኛሞች እንምሰል። እሺ ይኸው እንደዚህ ሀይ በል እዛ ጋር። ማንን ነው ሀይ የምለው? አይደለም እኔ ማንንም ሀይ ዛሬ መንቀባረር። ኧረ ተው። ኧረ ብመችኝ ይሻለኛል። እቀፈኝ። እሺ አቅፍሻለሁ። ሰላም ህዝቡን ማንን ነው የምለው? ማንን? የትኛው ንብረት? ህዝቡን እሺ ያው ሰላም በል። ያው አነሳልሻለሁ። ያው አነሳው። ቆንጆ ነኝ። አዎ ነሽ። አዎ ልግባልህ? ኧረ ተው። ለምን ትገቢያለሽ? እሺ ችግር የለውም። በቃ እንደዚህ ነው። ዛሬ ጉዴ መሰለኝ። በዚህ ሁሉ ህብረተሰብ ፊት ትዋረድ ነው መሰለኝ። እንደዚህ ነው። እንደፈለሽኝ ከፈለሽ እኔም ብቻ እጄን ልቀቂኝ እንጂ ችግር የለም። ትከሽኝ ልቀቂው። እንደዚህ ላንቀባርሽ? ኧረ ተው። ኧረ እንደዚህ ላድርግ? እንደዚህ አላምርም። የሰው ሰው ጠፋ በመድኃኒዓለም እንዴ! አላምርም። ታምራለሽ። ታዲያ ምን? ኧረ በቃ እኮ ይኸው ያልሽኝን በሙሉ አደረኩልሽ እኮ። ኪስ ግባልኝ። ለምንድን ነው የምገባልሽ ኪስ? እንደዛ የሚባል ነገር የለም። እኔ ባለ ትዳር ነኝ። ባለ ትዳር ብትሆንስ? እና ታዲያ ልፈትፍት? ለምንድን ነው የምትፈትፍት? ኧረ ተኝ። ያቢ አንቺ ምን ሆነሽ ነው? በቃ እዛ ጋር ቁጭ በይ እንዴ። አክብሬሽ እስካሁን ቁጭ አልኩኝ አይደል እንዴ? ሰው ፊት ሌላ ነገር መፈጠር አለበት እንዴ? አንቺ ምን ሆነሽ ነው? ንገሪያት እንጂ እንዴ። ልትገለኝ እኮ ነበረ።
አለኝ አብይ እኮ ስትላፋ እውነትም ተመቻችቶ ያው ለወርቅ ነበረ። አንቺ ምን ሆነሽ ነው? ሰው የለም ብሎ ኧረ አምሻል እንዴ? ኧረ እኔ ልሄድ ነው በቃ ምን ሆነ ነው? ልሄድ ነው። ኧረ በስመ አብ ባለጌ ነው። ከሩቅ ሳያችሁ ስትላፉ አይ በቃ ተመቻችታችኋል ብዬ ከሆነ ምን ሆነክ ነው አንተ? ኧረ እንኪ ስልክሽን። ኧረ ቦርሳሽም እዚህ ጋር አለ መሰለኝ። የልትሄድ ነው? ቆይ ልንሄድ እኮ ነው። እኔ ከሩቅ ሳያችሁ እኮ ተመቻችታችሁ መስሎኝ እኮ ነው። ቦርሳሽ እዛ ቆይ አንቺ ያምሻል እንዴ? እኔ ነብድ ነው እያልሽኝ? እሺ አይደለም እንሄዳለን። በቃ አሁን ልንሄድ ነው። በቃ እኔ ነብድ ነው እያልሽኝ ነው ወይ? ምንድን ነው የምትፈጠረው? እግሯን አውጥታ ሌላ ነገር ልትፈጠር ነበር እኮ ሰው በሰበብ እኔ እናንተ በኋላ ነው። እኔ አንቺ ብያ እንደ መጡት ኧረ አይሆንም። ያ እኔ ልሄድ ነው። ቆይ እንሂድ። እኔ እኮ ሬት ጠፍቻለሁ። አይ አልገባኝም። ለምን አልሰጠችኝም ብሎ ነው አይደለም። ሄደ በቃ አንተ ባለጌ ነው። አንተ አስጨነኩት። ያው ያልገባሽ ኢየሱስ አንቺ ጓደኛዬ ወይኔ አስጨነኩት። አይገልጽም። ቤተሰቦች የኔ ውድ ፋሚሊዎች በኢየሱስ ስም አንቺ ምን አድርገህ ነው? ከፍቶታል በጣም የልጅ ገንባው መጥቷል። ፋሚሊዎች አልገባችሁም? እንባው ምናምን መጥቷል። ግን አሪፍ ነበረ። ምርጥ ቤተሰቦቼ እንግዲህ እንደወደዳችሁት አንጠራጠርም። የዛሬው ፕራንካችን ለየት የሚያደርገው ልጁ ራሱ ፕራንኩን ቪዲዮ ሲለቀቅ ነው ማየት ያለብን። ዋው ቤተሰቦች እንዴት ነበር? አሪፍ ነበረ። ተጫውቻለሁ አልተጫወትኩትም? እሱን ኮሜንት ላይ አስቀምጡልኝ። እሱን ሄጄ አሁን እንትን እለዋለሁኝ መልሰዋለሁ። ምንም እንዳመልሽ ቪዲዮ ላይ ነው ፕራንኩ። ይሄ ሪል ፕራንክ ይሁንና ቪዲዮ ላይ ነው። ሂድ በቃ። እና ቤተሰቦች ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ቀጣይ በሌላ ቪዲዮ እንመጣለን። ልግባልሽን